ምን አለ መሰላችሁ እኔ የሆነ ጊዜ ያየሁት ልንገራችሁ። ደሞዝ ሳይደርስላቸው ቀርቶ የሆነ መዋጮ ነበረ ላይቭ ላይ እና ግቡ ምናምን ሲባሉ ገብተው ደሞዜ ገና 15 ቀን ይቀረኛልና አበድሩኝ። ገና ያቺ ልጅ እኮ እስከዛ ቀን ላደርስ ትችላለች በህይወት ግን ተበድራ ያን ቀን ከበር ማድረግ ትፈልጋለች። እና እኔ በዚህ አጋጣሚ በአረብ ሀገር የምትኖሩ ኢትዮጵያኖች ሁላችሁ የአረብ ሀገር ሴቶች አይደላችሁም፣ አረብ ሀገር የምትኖሩ ኢትዮጵያዊ ናችሁ። እኔ በጣም ነው የማከብራችሁ። እግዚአብሔር ከእናንተ ጋር ይሁን። እውነት ለመናገር እኔ በዚህ ደግነታችሁ እናንተኛ ቦታ ብትሆኑ ምን ልትሰሩ እንደምትችሉ ያሳየናል። እኔ አከብራችኋለሁ። እኔ በማክበር ነው የምታወቀው። እግዚአብሔር ይስጣችሁ፣ ባላችሁበት በርቱ። ለቤተሰቦቻችሁ 3-4 ወንድሞቻቸውን ኮሌጅ የሚያስተምሩ አረብ ሀገር ያሉ ልጆች ናቸው። እናት አባቶቻቸውን የሚረዱ አረብ ሀገር ያሉ ልጆች ናቸው። እኔ ማውቃቸው የቅርብ ቤተሰቦች ሁሉ አሉ። እኔ እነሱ ያደረጉትን እኔን አላደረኩም እና በዚህ አጋጣሚ ሪስፔክት አደርጋችኋለሁ። እኔ በርቱ፣ ልባችሁ እንዳይሰበር። ለስራ ነው የወጣችሁት። ከነገ ወዲያ የትኛው ዓለም እንደምትኖሩ አታውቁትም። አብዛኛው አሜሪካ ነገር የሚኖረው ከአረብ ሀገር ይኖሩ የነበሩ ኢትዮጵያኖች ሙቭ አድርገው አግብተው በተለያየ ምክንያት አሁን እየኖሩ ነው እዚህ። ስለዚህ እናንተ መኖሪያችሁ አይደለም እሱ የምትሰሩበት የስራ ቦታችሁ ነው። አለቅ በቃ ምንም እንዳይሰማችሁ እንዳትሸማቀቁ። እኔ ሁሌም ከጎናችሁ ነኝ በምንችለው ሁሉ ነገር። ቴንክ ዩ። ኢትዮጵያ ያለ ማህበረሰብ ቆሞ እየኖረ ያለው ባይዘው ወይ በዚህ ኑሮ ውድነት ምናምን አረብ ሀገር ባለ ልጁ ነው። በጣም የሚገርመው ነገርና በእያንዳንዱ ቤተሰብ ውስጥ በተለይ በዚህ ዘመን የተሻለ የሚባለውን አውሮፓ ይሰደዳል። ከዛው ሳያ ጉቺን አስገባት፣ ኢንቫይት አርጋት ጉቺን ሚኪ ያስገባት። አንድ አረብ ሀገር ይሰደዳልና የተሻለ ርዝቅ ይስጠን ይስጣችሁ ሁላችንም። አይ አሁን ላይ ብሬክስ በአረብ ሀገር የሚኖሩ እህቶች ያሏቸው ሰዎች ናቸው ኢትዮጵያ እንደውም ዘና ብለው የሚኖሩት አሜሪካ ከሚኖረው በላይ። ለምን ያላቸውን ነገር ለቤተሰቦቻቸው ስለሚያደርጉ ማለት ነው። በቅንነት እኔም ማቃቸው ልጅ ሲቸግራቸው ራሱ ይሄን ላደርግ ነበር ምን ይሻለኛል ምናምን ያማክሩናል ሁሉና እንደናንተ እንደ ሻማ ቀልጦ ለቤተሰብ የሚኖር ማን አለና በመጀመሪያ የራሳችሁን ክብር ራሳችሁ ናችሁ የምታውቁት። የምታደርጉትን በልባችሁ የምታውቁት እናንተ ናችሁ። ክብር ይገባችኋል ለራሳችሁ። ጉቺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሁላችሁም ሰላም ብያለሁ። አለን አለን። እንዴት ናችሁ? እንኳን ደህና መጣሽ እህታችን ጉቺ። ያሁንን አንድ ነን። ሄሮ ረባቡም አለ እኔም አለው አንድ ነን። አንተኛው ግዳውን አይደለም ማነው ስሙ ያቄ አንድሪስ ማሩ ነኝ። አንድሪስ መሐመድ ነዓም ጊራ ነው። ጊራ ነው። አንድሪስ ማሩ አሁን ከሚዲያው ላይ ወጣ ብለና የብቻህን ልናገኝ እንፈልጋለን ማለት ነው። ስለዚህ ጉዳይ እኛንም ስለሚመለከት ማነው አንተ? እሺ መጀመሪያ እኔ አደም ገርፋ እባላለሁኝና የመን ነው አለው። ስለዚህ ብቻዬን ነው የፈለከኝ? ላይቭ ላይ ታሰማ ወይስ ልዝጋው? ላይቭ ላይ ታሰማ መጣው። እሺ ይቅርታ ይቅርታ ድሪስ አይ ዶንት ኖ ይኸውልህ እኔ እንደኔ ዘግቻለሁ ብለህ ሪካርዱን አንሳው። አንድ ጊዜ ነው ሪካርዱን አንሳው። ያንተ መረጃ ከሆነ ችግር የለም። ያንተ መረጃ ካልሆነ ግን እንትን በለው። ምን አንሳው እያልከው? የእሱ መረጃ ከሆነ ችግር የለም። ግን እሱ ላይ የሆነ ሚዝትና የሚያስፈራራ ከሆነ ይክፈተው የሚወጡ ሪከርድ ያድርገው፣ ችግር የለውም። ያሰማና መጨረሻ ላይ እንደዚህ እየሰማ ከሆነ ሪከርድ አድርገው። ሚኪ እየሰሙ ሊሆን ይችላል እኮ እዚህ ላይቭ ላይ። ስለዚህ ኤቪደንስ እኮ ነው እነዛ ምንድን ነው ዋትሳፕ ላይ ጻፉለት ለእንድሪስ እንደዛ አድርግ ብላችሁ። ያ በግሉ እኮ ነው የሚይዘው አይደል እንዴ? የግሉን ኤቪደንስ ጎበዝ ነው ልጁ መረጃ ላይ ስለሚሰራ ለነገሩ ሪከርድ ያደርገዋል። አይ እዚህ ላይ እኮ ራሱ ህዝብ መናቅ ይሄን ያህል ህዝብ እየጠበቃቸው እነሱ ትግል እናውራ ማለት ራሱ ሌላ ናቸው። እነዛ ሌላ ናቸው።
ሁላችሁም ቤቱን ታፕታፕ ኮፒ ሊንክ ሼር አድርጉት። እሺ ሁላችሁም ታፕታፕ አድርጉ። እንደ ሀሳብ ሰያው አባትየውስ ስልክ ላይ መስመር ላይ ብታረጋቸው እነሱ መረጃውን ይዘው ሲመጡ ዛሬ እንትን የላቸውም አሉ ቤተሰቦቻቸው። እንግዲህ ከውስጥ ከታይ የተከታተሉ ነው እህትዮቱም ሁሉ ግን እሳቸው ዛሬ እምቢ ብሏቸዋል አሉ። እንትን ኔትወርክ የቅርብ ቤተሰብ ምናምን እየተከታተለ ከሆነ ችግር ያ እየተከታተሉ ነው፣ እየደወሉልኝ ነው አለ። ከዛ ደግሞ ሪከርድ አድርገው መያዝ ይችላሉ። ካርድም አድርገው ይዛሉ አሉ። ሁሉም እየተከታተሉ ቤተሰቧ፣ ወንድሟም እህቶቿም አሉ። ሁሉም እየተከታተሉ ነው አሉት። እንደ ሀሳብ ነው ያነሳሁት፣ ይቅርታ። እኔማ ደውዬ ነበር ካርድ ሞልቼ እና ስልካቸው አልሰራም ዛሬ ከአስር ጀምሮ። ሰያ ምንም ችግር የለውም። ምን ታደርጋለህ? ላይቡ ካለቀ በኋላ እዛ ሂስትሪው ላይ ገብተህ የእነሱ ኮንቨርሴሽን ያለበት ጀምሮ ቆርጠህ ማለት ነው። የዛን ጊዜ አባት ማንም አይችልም። አዎ ስለሚቀመጥ ረጅም ሰዓት አሁን ስለተቀመጠ ቪዲዮ ረጅም ነው የሚሆነው እና ልክ እነሱ ሲመጡ ሰዓት ነይና ስንት ደቂቃ ላይ እንደሆነ ከዛ እንትን እንድትጀምረው ማለት ነው። ያ ላይቭ ሪከርዱን ማውጣት ይቻላል። ላይቭ ሪከርዱ ቆርጦ ራሱ ቲክቶክ ስለሚያስቀምጠው ያንን እንትን ብሎ ይሄኛውን ቆርጦ ዋናውን መላክ። እስኪ በተቻለ መጠን አናግራቸው እባክህ። በጣም ረዥም ሰዓት ሆነን እኮ። ለበቃ አለች ብሎ ይዟት ምጥት ቢሉ እና ሰውን በደስታ እንትን ባስባሉት። ይሄማ ነው የምጠብቀው ቤቴን በቃ ህዝቡን ሰርፕራይዝ አድርጉ። በቃ እኔ በቃ መልካም ዜናን ብቻ ነው እየጠበቅኩ ያለሁት። ምንም ጥያቄ የለውም። እግዚአብሔርን ስለ እውነት ነው በሙሉ ልቤ ማለት ነው የምጠብቀው። እኔ እንደዛ ነው። ሰይድ ሳቀ። ተጫወቱ እንጂ ሌላ ወሬ አቁሙ ስትለን ደግጠን ስለዛ ጉዳይ። ምክንያቱም ማለት እነሱ ይዘው የሚመጡት መረጃ እና እናንተ የምታወው ሌላ ስለሆነ እንዳይሸፉ ነው። ምንም አሳማኝ ነገር ካላቸው ችግር የለውም። ኦኬ ነው፣ ቀላል ነው። ዋናው አሳማኝ ነገር ማንጣታቸው ነው ለህዝቡ። ያ ብዙ ሰው በጣም እንትን ላይ ነው ያለው። ልቤ ቀጥ ልትል ነው፣ ባፌ ልትወጣ ነው የሚል ብዙ ሰው አለ። ይሄ ባይዘው የሁሉም ሰው ስሜት ነው። በዚህ ሰዓት እዚህ ቁጭ ብለን እያዳመጥን ያለ ነው የሁላችንም ሰዎች ስሜት ነውና ተረጋጉ። እሺ 3 ደቂቃ 4 ደቂቃ ነው እየጨረስን ነው እንግዲህ። እኔ ምትወት ተርስት ሰውን ዝን ላይ የሚያቃጥል ነገር አሁን ያቀድም ጀምሮ ተነስቶብኛል። የሆነ ነገር እስከሚሆን ድረስ እንደዛ አድርገኛል። በቃ በነገራችን ላይ ተንቀሳቀስ። የሀገር በጣም አደገኛ እንትን ነው። በጣም ሃርድ ወርክ እንደምታየው እንግዲህ ያው እንደ ሳኡዲ ኑሮ አይደለም መቼስ አይተዋልና። ያ አሁን ብዙ ጊዜ ድራይቭ አደርጋለሁ፣ ከዛ መጥቼ ቤት እገባለሁ፣ እንቅስቃሴ አላደርግም እና አሁን እግሬ ታምም ያለው የሚገርም ብዙ ሰው እንቅስቃሴ ማድረግ መቻል አለበት። 10 ደቂቃም ብትሆን
ወክ ማድረግ ጥሩ ነው። አሁን አንተ እዚህ ስራ ቦታ ላይ ቁጭ ብለህ ገብተህ የምተኛ ከሆነ ከዛም ተነስተህ ወደ ስራ የምትሄድ ከሆነ ከባድ ነው የሚሆነው። አንዳንድ ቀን በእግሬ እመጣለሁ። እዛ ጥሩ ነው ያለው። አልዓይን ነው አልዓይን ነው ያለሁት። ገጠራማ ክፍል ነው ብሬ፣ ወደ ገጠራማ ክፍል ነው። አልዓይን በጣም ወደው ቦታ ነው። እኔ በጣም ወድጄዋለሁ። ልክ ኢትዮጵያ የሚገርም በረመዳኑ ጾማ ስሬ ስሄድ በዝግ ንጋት ላይ ወፎቹ ሲንጫጩ እንዴ ያለሁት ሀገር ነው ወይስ ዱባይ አልኩኝ። ዛፍ አለ ምናምን፣ ባህር ዛፍ አለ። ሳውዲ እኮ ባህር ዛፍ አይተናናቅም። ያ ደስ ይላል በጣም እና ደስ ይላል። እኔ ተመችቶኛል። ወደ ዱባይ ማስመጣ በጣም ነው የሚደብረኝ እኮ። እዚህ ሀገር ከለመድክ አንድ ቦታ ላይ ሰፈር መቀየር አትችልም። አንድ ቦታ ላይ ከለመድክ አንተ አሁን ከጊዜ በኋላ ወደ ዱባይ ግባ፣ ወደ ሻርጃ ግባ ቢሉ በቃ ይደብርሃል። አሁን ራሱ አንዳንድ ቀን ጓደኞች ጋር ስሄድ በቃ ደስ አይለኝ ምንም። ቶሎ እንደወጣ ነው ተዱባይ ስወጣ ነው ደስ ምንኝ ወዳ ላይ ብሬ። አሁን እኔ ቻርጅ አለቀሽ ውጭ ብትለኝ ሰማይ ነው የሚመስለኝ በቃ። ኧረ አይታሰብም። እንዴት አድርገን